ጊዜያዊ መንግስት ተከትለ ሰማያዊ መንግስት አትርሳ። እንዲህ አይነት መልፈስፈስ የለም። ዓለም ይጠላሃል፣ አዎ ይጠላሃል፣ ገና ይገድልናል፣ ሞታለን። ይሄ በቃ ሐቁ ይሄ ነው። ይጠላናል፣ አዎ ይጠላናል። የጠላን ደግሞ ያሳድደናል፣ ያሳደደን ያስረናል፣ ያሰረን ይገፋናል፣ የገፋን ይገድለናል። ደማችን ግን ክቡር ነው። ከክርስቶስ ደም ጋር ተዋህዷል። ሰማይና ምድርን ከፈጠረው ጋር ተዋህዷል። እሱ ግንድኛ ቅርንጫፍ ነን። ቅርንጫፉን ከግንዱ መቁረጥ አይቻልም፣ አይቻልም። እሱ ክርስቶስ ምን ብሎናል? ዓለም እንደሚጠላን የነገረን እሱ እንዲህ ነው ያለን፣ ወናሁ ፈንወክሙ ከመ አባግዕ ማእከለ ተኩላት፣ እነሆ እንደ በጎች በተኩላዎች መካከል እልካችኋለሁ። ኩኑ ጠቢባነ ከመ አርዌ ምድር ወየዋሃነ ከመ ርግብ። ወደ ዓለም ልልካችሁ ነኝ፣ ወደ ተኩላዎች ልልካችሁ ነኝ። እንደ ተኩላ የሚነጣጠቁ ክፉ መሪዎች መሃል እልካችኋለሁ። ስለዚህ እናንተ እንደ እባብ ልባሞች፣ እንደ ርግብ የዋሆች ሁኑ ይልሃል። መለካዊ ቃሉን ተከተል። ዝም ብለህ ሞኝ አትሁን። ጊዜያዊ ፓርት ተከታይ አትሁን። መንፈስህን ለክፋት አትስጥ። የክፎች ተከታይ በመሆን ዘላለማዊ ርስት አትጣ። ሞኝ አትሁን። ያለፉትን አስብ። በሲኦል ሲቃጠሉ ይታዩሃል። የክፎች መጨረሻ ሞት ነው። ሞቱም የኃጢአተኛው አስከፊ ነው። እነግርሃለሁ እውነቱን።